እባካችሁን ባለትዳሮች በትዳራችሁ መካከል የገባውን ሰላም ማብረድ የምትችሉት እናንተ ሁለታችሁ ብቻ ናችሁ። ምናልባት ንስሐ አባት በመካከል ገብቶ ወይም መምህራን ወይም ደግሞ ሽማግሌዎች ገብተው እሱም በጣም በጥንቃቄ ነው። በአሁኑ ሰዓት ሽማግሌዎች ገብተው ያስታርቃሉ ብዬ አላስብም። ለምን ባልና ሚስት በቃ አንፈልግም ሲሉ ጊዜ በቃ ካልፈለጉ አልፈለጉም ተዋቸው በቃ እንዴ ብለው ያፋታሉ። የሚያፋቱን ያሉት በአሁኑ ሰዓት የሚያስታርቅ በጣም ጥቂት ነው። ስለዚህ በጣም የመጀመሪያዎቹ ተሰላፊ መሆን ያለባቸው ባልና ሚስት ቁጭ ብለው መወያየት፣ እልሃቸውን ተቆጣጥረው ገበናቸውን ይዘው ቤት ውስጥ ቁጭ ብለው ተጨቃጭቀውም ቢሆን ወደ ፍቅር መምጣት አለባቸው። ለምን ከጎናቸው አብሮ ያለ ሌላ ኃይል አለ። የመጽሐፈ ጦቢትና የጦቢያን ታሪክ አታውቁትም? ስታገባ አልጋ ላይ ቁጭ ብሎ የሚጠብቃት አስማንዲዮስ የሚባል መንፈስ አለ። ባሏን ይገልባታል። ስታገባ ሲገልባት ጭኗ ላይ ተቀምጦ ስትገናኘው ይገልባታል። ሞቶ ነው የምታገኘው ጧት። መጨረሻ ላይ ነው እንግዲህ ጦቢያ መጥቶ በእግዚአብሔር ኃይል በቅዱስ ሩፋኤል ኃይል አግብቷት ሰላም የሆነው መንፈሱ ሮጦ ሲወጣ አየችው ነው የሚለው። ምንድነው የወጣው አሁን ብላ ስትል ይሄ ነበረ ባሎችሽን ይገልብሽ የነበረው። ይሄ ማለት ከሴት ጋር አብሮ ጭኗ ላይ ተቀምጦ ባሎቿን ይገልባት ነበር ማለት አይነ ጥላ እኮ ማለት ነው። ይሄ ማለት ስታረግዝም እኮ ከልጆቹ ጋር አብሮ የሚወለደው መንፈስ ማለት ነው። ጭኗ ላይ ተቀምጦ ባሎቿን ይገልባታል ማለት ምን ማለት ነው? አግብቷታል ማለት እኮ ነው። የኔ ናት ብሎ ነው የሚያስበው። አልጋ ላይ ተኝቶ አብሮ ይሄ መጽሐፍ ላይ ተጽፏል። አባቶቻችን ላይ ድርሳነ ሩፋኤል ላይ አለ፣ መጽሐፈ ጦቢት ላይ አለ። እና እንዲህ አይነት ታሪኮችን መዘንጋት የለባችሁም። አንድና አንድ ትልቁ እርምጃ መሆን ያለበት መስገድ፣ መጾም፣ መጸለይ፣ ከተቻለ ሁለታችሁም ቅዱስ ቁርባን መቀበል፣ ካልተቻለ ግን ይሄ ለዚህ ነገር እየተመኛችሁ መስገድ፣ መጾም፣ መጸለይ፣ መስገድ፣ መጾም፣ መጸለይ፣ ቃሉን መማር፣ መጾም፣ መጸለይ፣ በቃ ይሄን ደጋግሞ ማድረግ። ከዛ የህቅታ ጊዜያችን ሲደርስ መሞት መሄድ በቃ ሌላ አዲስ ብልሃት ሌላ ስራ ስር ቅጠላ ቅጠል መበጠስ ደብተራ ጋር መሄድ ጠንቋይ ጋር ስልፈተ ወሲብ ባሊኮ ደከመብኝ እንደዚህ ሆነብኝ አያስፈልግም። እግዚአብሔር የፈጠራትን ያቺን የሰጠንን ነገር እኛ ሰጥለጥ ብለን አስቀድመን ጽድቁና መንግስቱን ከፈለገን ያደርገዋል። ከኛ የሚጠበቀው ጽድቁና መንግስቱን መፈለግ ነው። ሌላ ሁሉ ይጨመርላችኋል። ሌላ ሁሉ የተባለው በስጋ ፍላጎት መርካት ነው፣ በገንዘብ መደሰት ነው፣ ተጨማሪ ወንበር ከነበረ ሶፋ ማግኘት እንደማለት ነው። ሌላ ሁሉ ማለት ምድራዊ ሐሳብ ማለት ነው። በባልና በሚስት መካከል መጀመሪያ መኖር ያለበት ሚስት በትህትና ባሏን ማዳመጥ ማክበር፣ ባል ደግሞ ሚስቱን ማክበር፣ የሚያስፈልጋት ነገር ማሟላት ግዴታው ነው። ይሄ ግዴታው ነው። በቃ ሴት ልጅ በተፈጥሯ ራሱ እንክብካቤ የሚያስፈልጋት ነች። በቃ በተፈጥሯ ወንድ ልጅ ሊንከባከባት ይገባል። የግዴታ ብቸኛ መሆን የለባትም። እሷም ወንድ ብቻውን እንዳይሆን የተፈጠረችው እሱም ደግሞ ሴት ልጅ የመጣችው ረዳቱ እንድትሆን ከሆነ ግዴታ ረዳቱ ከሆነች ለሷ ደግሞ የሚያስፈልጋት ማሟላት ግዴታው ነው። ካልቻለ አልቻለም ነው። ግልጽ ተናግሮ አነሰኝ በቃ አቅም አነሰኝ አግዥኝ ማለት ነው እንጂ ወንዱም ትዕቢቱን ይጠብረር እያለ ምናምን የበታችነት ስሜት እንዳይሰማ ልቡን እያሳበጠ በሚስቱ ፊት መንጠባረር አያስፈልግም። ሚስትም ደግሞ ለምን አልተንከባከበኝም ለምን ብር የለውም ብላ ሌላ ነገር ማሰብና መመኘት የለባትም ብዬ አስባለሁ። እንደ የዋህና እንደ ቅንነት ነው ማሰብ ያለብን እንጂ ብልጣብልጥ ከሆነ ብልጣብልጦች ትዳራቸውን ፈተው ብቻቸውን እየኖሩ ያሉት አላዋጣቸውም፣ ቆጭቷቸዋል። እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያን ቀን፣ እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያን ቀን። አይኔ ሆነ ብርሃን ሆነ አይተህልኝ መንገዴን፣ አይኔ ሆነ ብርሃን ሆነ አይተህልኝ መንገዴን። እግዚአብሔር ይመስገን። እንዴት ብዬ ጸንቶ ማቆም ያንተ ነው ስልጣኑ። አቅም የለው ጉልበት የለው ሥጋ በዘመኑ። በእምነቴ ደክሜ ማሆስ ወድ አየሁት አምላኬን አብሮኝ ሲራመድ 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 አብሮኝ ሲራመድ